በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ሰላም በሁላችን ላይ ይሁን። እንግዲህ ሙስሊሞች የሚጠይቁን ጥያቄ አለ። ኢየሱስ በራሱ ቃል አምላክ ነኝ ያለበትን ቃል አሳዩን ይሉናል። እኛም ደግሞ ዮሐንስ ራዕይ ምዕራፍ 1 ከቁጥር 8 ላይ ያለውና የነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አይደለም፣ ይህን የተናገረው አብ ነው፣ ኢየሱስ ክርስቶስ አይደለም ይሉናል። እንግዲህ ከዚሁ ጥቅስ ላይ ቁጥር 7ን ስንመለከት እነሆ ከደመናት ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን፣ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከዚህ ላይ እንግዲህ የወጉትም ያዩታል ብሎ ከታች ቁጥር 8 ላይ የሚናገረው ኢየሱስ ክርስቶስ እንደሆነ ያሳውቀናል። ይሄ ደግሞ ከሐሳባቸው ጋር ይጋጫል። ምክንያቱም መጽሐፍ ቅዱስን ያላወዱ ነውና እየፈቱት ያለ። እንግዲህ እንደዚህ ብሎ የፈታ አንድ አባት የቤተ ክርስቲያን አባት አምጡልን ስንላቸው አያመጡልንም። ምንም መረጃም አያመጡልንም። ከኮንቴክስቱ ውጭ ነው የሚፈቱት እነሱ። እንግዲህ ቁርአንን ለመተርጎም ተስፊርና ሐዲሳትን ይጠቀማሉ። እኛን ግን የቤተ ክርስቲያን አባቶችን ለመፍታት አይጠቀሙ። እንደውም ራሳቸው ምንድነው የሚሉት? በራሳችን የተረዳነው መጽሐፍ ቅዱስን አንብበን ይሄ ነው ይሉናል። ይሄ ደግሞ ስፔሻል ፕሊዲንግ ፋላሲ ወይም ዳብል ስታንዳርድ ፋላሲ ይባላል። እናንተ የኛን መጽሐፍ ቅዱስ ያለ ሐዲስና ያለ ተስፊር አተረጉሙም፣ ነገር ግን እኛ የእናንተን ያለ አባቶች እንተረጉማለን እያሉ እንግዲህ የቤተ ክርስቲያን አባቶች ማን ነው ተናጋሪው ብለው ፈቱት የሚለውን ደግሞ እንይ። ለምሳሌ ቪክቶሪየስ የተባለ በ303 ኤዲ የነበረ በዮሐንስ ራዕይን በተረጎመበት ክፍሉ እንዲህ ይለናል። ግሬስ ኦን ቱ ዩ ኤንድ ፕሊስ ፍሮም ሂም which is and which was and which is to come ይላል። ያለ የነበረና የሚመጣ he is because he endures continually he was እርሱ ያለማቋረጥ ስለሚጸና ነው እሱ ነበረ ይለናል። because with the father he made all things ሁሉን ከአብ ጋር ስለፈጠረ and he has at this time taken a beginning from the virgin and በዛን ጊዜም ደግሞ ከድንግል ጅማሬን አገኘ። he is to come because assuredly he will come to the judgment በእውነትም ለፍርድ ይመጣል። ያለውና የሚመጣው እንዲሁም የነበረው ኢየሱስ ክርስቶስ እንደሆነ ቪክቶሪየስ እንግዲህ ተረጉመልናል። ሌላ አባትን ደግሞ በተጨማሪ ስናይ የቄሳርያው አንድሬው እንደዚህ ይለናል። I am the Alpha and the Omega, the beginning and the last, says the Lord, the one who is, the one who was, and the one who is to come, the ruler of all። ይሄ ማለት አልፋና ኦሜጋ ጅማሬና መጨረሻ ፍጻሜ ያለ የነበረ የሚመጣው የሁሉ ገዢ እኔ ነኝ ይላል። Christ is shown here both as God and as the ruler of all things, Pantocrator የሁሉም እንደ አምላክና የሁሉም ነገር ገዢ እንደሆነ ከዚህ ላይ ተነግሯል። አሁንም እንግዲህ ያለ ነው፣ ወደፊትም የሚኖር ነው፣ አሁንም ያለ ነው። ስለዚህ መጨረሻና መጀመሪያው እሱ ራሱ ክርስቶስ እንጂ በጊዜ የሚገደብ ክርስቶስ ራሱ በፈጠረው ጊዜ ውስጥ መጨረሻና መጀመሪያ ይሄ ነው ተብሎ በጊዜ የሚተመንለት አይደለም። እሱ ራሱ ከጊዜ በላይ መጀመሪያና መጨረሻ የሆነው እርሱ ራሱ ነው። ይቆየን።